ሰላም ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ነው አከም ነጋጅርቱ በየኬሰኑ እንዲኬሰኑ ይሄ ቻናል አፋን ኦሮሞ የምንማርበት እንደዛውም ኦሮሞ አፋን አማርኛ በረቹ በርባዳን ከንጀለት አርገተን ቻናል ካላቦ ጀራማ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። እንደዛውም ነበር የሆናችሁ ቪዲዮን ከመጀመራችሁ በፊት ሁላችሁም ላይክ ሼር ማድረግ እንዳረሱ። ዛሬ ክፍል 38 ላይ ደርሰናል። ኩታ ሶዶሚ ሰዴት ተፋ ይስኒ ቀበዴ ዱፌን ጅራ አፋን ኦሮሞን በአማርኛ መማር በሚል ርዕስ ማለት ነው። አሁን ቀጥታ ወደ ትምህርቱ አልፋለሁ። ዛሬ ይዤላችሁ የመጣሁት ከዛኛው ክፍል የቀጠለ ነው። ክፍል 2 ጥያቄና መልስ ጋፊፍ ዴቢ ኩታ ለመፋ አደራርጌ ይዤላችሁ መጥቻለሁ። እስከመጨረሻው እንድትከታተሉኝ በአክብሮት እጠይቃችኋለሁ። አሁን ቀጥታ ወደ ጥያቄና መልሱ ስናልፍ የተለያዩ ጥያቄና መልሶችን ነው ይዤላችሁ የመጣሁት። ለምሳሌ እዚህ ጋር መጀመሪያ ላይ ምን ይላል? አፋን ኦሮሞ በአፋን ኦሮሞ ኢኒ ቆናን ቡላዳ ኢኒ ቆናን ቡላዳ jechuun afaan amaariffaan maal jenna inni qonnaan bulaadha jennee yommuu gaafannu እሱ ገበሬ ነው jennee gaafanna amaariffaan jechuudha እሱ ገበሬ ነው ብለን በአፋን ኦሮሞ መጠየቅ ስንፈልግ ምንድነው የምንለው? ኢኒ ቆናን ቡላዳ ብለን ነው የምንጠይቀው ማለት ነው። ኢኒ ማለት እሱ ነው። ቆና እርሻ ግብርና ነው። ቆናን ቡላዳ ስንል ገበሬ ማለት ነው። ቆናን ቡላ ነው የሚባለው። ስለዚህ ኢኒ ቆናን ቡላዳ ማለት እሱ ገበሬ ነው ብለን እንጠይቃለን ማለት ነው። እና መልሱ ለምሳሌ ኤዬ ኢኒ ቆናን ቡላዳ አዎ እሱ ገበሬ ነው። ኤዬ ኢኒ ቆናን ቡላዳ አዎ ማለት ነው እሱ። ኤዬ ማለት አዎ፣ ኢኒ እሱ ነው። ቆናን ቡላዳ ሲል አዎ እሱ ገበሬ ነው ብለን እንመልሳለን ማለት ነው። ሌላ ኩን ይህ ማለት ነው። ኩን ማለት ይህ ነው። ኩን ኮፔ ኢሳቲ ብለን ስንጠይቅ ይህ ጫማው ነው። ኩን ኮፔ ኢሳቲ ኮፔ ማለት ጫማ ነው። ኮፔ ኢሳቲ የኔ ጋፈቹዳ አፋን አማርኛ ማንጀና ይህ ጫማው ነው ጀኔ ጋፈነቹዳ ጫማ ይቹን ኮፔ ይቹዳ አፋን ኦሮሞፋዳን አፋን አማርኛትን ጫማ ጀናኒ እና ፈኪኛፍ ዴቢረት ለክ ኮፔ ኢሳ ሚቲ አይ ጫማው አይደለም። ለክ ማለት አይ ይቹዳ አፋን አማርኛ አይ ይቹን ለክ ይቹዳ አፋን ኦሮሞዳን አይ ጫማው አይደለም ማለት ስንፈልግ ምንድነው የምንለው? ለኪ ኮፔ ኢሳ ሚቲ ቢሆን ኖሮ ደግሞ ኤዬ አው ማለት ነው። ኤዬ ኮፔ ኢሳቲ ነበር የምንለው ማለት ነው። ሌላ ደግሞ ለምሳሌ እዚህ ጋር አቲ ኦቦሌስ አብዲቲ አቲ ኦቦሌስ አብዲቲ ብለን ስንጠይቅ አቲ ማለት አንተ ነው። አንተ የአብዲ ወንድም ነህ። አንተ የአብዲ ወንድም ነህ ወይም ሌላም ሰው ሊሆን ይችላል። አብዲ ቶላ ፈይሳ ብቻ አንተ የእንትና ወንድም ነህ ስንል አቲ ኦቦሌሳ ኦቦሌሳ ማለት ወንድም ነው። አቲ ኦቦሌሳ አብዲቲ ብለን ስንጠይቅ አንተ የአብዲ ወንድም ነህ መልሱ ላይ ምን ሊል ይችላል ወይም ልንል እንችላለን? ኤዬ አኒ ኦቦሌሳ አብዲቲ አዎ እኔ የአብዲ ወንድም ነኝ። ኤዬ አኒ ኦቦሌስ አብዲቲ አዎ እኔ የአብዲ ወንድም ነኝ ብለን መመለስ እንችላለን ማለት ነው። ሌላ ደግሞ እዚህ ጋር ቢሻን ደንፊሱት ጅርቲ ያደረገች ነው ማለት ነው። የጥያቄ ሲሆን ውሃ ያፈላች ነው ብለን ስንጠይቅ ምንድነው የምንለው? ውሃ ማለት ቢሻን ነው በአፋን ኦሮሞ። ውሃ ያፈላች ነው ቢሻን ደንፊሱት ጅርቲ ውሃ ያፈላች ነው። ደንፊሱ ማለት ማፍላት ነው። ያፈላች ነው ማለት ደግሞ ደንፊሱት ጅርቲ ነው የምንለው። ደንፊሱት ጅርቲ ያደረገች ነው እንደማለት ነው። ከዛ መልሱ ለምሳሌ ምን ሊሆን ይችላል? ለኪ
ኖ ማለት ነው አይ ማለት ነው ቢሻን ደንፊሱቲ ሂንጅርቱ አይ ውሃ እያፈላች አይደለም ሂንጅርቱ የቹን ጎዳ እንጅርቱ የቹን ዋንሰን አይደለም የቹዳ አፋን አማርፋዳን አይደለም ወጀኔ ሂን ከንጀሩኩን አይደለም አካዋን ሂንታኔ ዋን በከቦች የቹዳ ደንፊሱቲ ሂንጅርቱ የቹን እያፈላች አይደለም የቹዳ አፋን አማርፋዳን እያፈላች አይደለም ጅና በአፋን ኦሮሞ ደግሞ ምንድነው ምንለው ደንፊሱቲ ሂንጅርቱ ለኪ ቢሻን ደንፊሱቲ ሂንጅርቱ እንላለን ማለት ነው ሶ ለምሳሌ በተከዛ ምንድነው የሚለው ታዲያ ምን እየሰራች ነው ለማለት ስንፈልግ በአፋን ኦሮሞ ምንድነው ምንለው ውሃ ያፈላች አይደለም ማለት ከዛ ታዲያ ምን እየሰራች ነው ለማለት ማል ሆጀቹቲ ጅርትሬ ማል ምን ማለት ነው ማል ማለት ማል ሆጀቹቲ ጅርትሬ ብለን ስንጠይቅ ታዲያ ምን እየሰራች ነው ታዲያ ምን እየሰራች ነው ማል ሆጀቹቲ ጅርትሬ ከዛ መልስ ለምሳሌ ምን ሊሆን ይችላል ፎን ፎን ማለት ስጋ ነው በአፋን ኦሮሞ ፎን እንላለን ፎን አፌሉቲ ጅርቲ ስጋ እየቀቀለች ነው አፌሉ ማለት መቀቀል ነው አፋን አማርፋለን መቀቀል የናኒ አፌሉ የቹዳ በአፋን ኦሮሞ አፌሉ እንላለን ሶ አፌሉቲ ጅርቲ ካልን ደግሞ እየቀቀለች ነው ማለት ነው እየቀቀለች ነው ማለት ነው አፌሉቲ ጅርቲ ስንል ፎን አፌሉቲ ጅርቲ ስጋ እየቀቀለች ነው እንላለን ማለት ነው ሌላ አኒ ዴራዳ አኒ ዴራዳ እኔ ረጅም ነኝ ብለን ስንጠይቅ ሶን በአፋን ኦሮሞ ምንድነው ምንለው አኒ ዴራዳ ብለን ነው ምንጠይቀው ማለት ነው እኔ ረጅም ነኝ ከዛ ለኪ ወይ ኤዬ ነው ወይ ደግሞ ለኪ ነው ወይ አይደለም ነው ምንለው ለምሳሌ እዚህ ጋር መልሱ አይ በሚለው እንመልስ ለኪ አቲ ዴራ ሚቲ አይ አንተ ረጅም አይደለህም ወይም አንቺ ረጅም አይደለሽም ማለት ነው ለኪ አቲ ዴራ ሚቲ ወይም አቲ ዴርቱ ሚቲ ዴርቱ ካልን ለሴት ነው አቲ ዴርቱ ሚቲ ካልን አይ ረጅም አይደለሽም ማለት ነው አቲ ዴራ ሚቲ ካለ ደግሞ አይ አንተ ረጅም አይደለህም ማለት ነው ለወንዶች ሲሆን ሌላ እዚህ ጋር ምንድነው የሚለው ቶላን አከኮ በሬዳዳ ቶላን ቶላ የሶስም ነው ቶላን አከ እንደ ማለት ነው ኮ ሲል ደግሞ እኔ ማለት ነው አንድ ላይ አከኮ ማለት እንደኔ ማለት ነው አከኮ እንደኔ በሬዳዳ በሬዳዳ በሬዳ ማለት ቆንጆ ወይም ውብ ነው ማለት ነው ሶ ቶላን አከኮ በሬዳዳ ሲል ምን ማለቱ ነው ቶላ እንደኔ ቆንጆ ነው ብለን እንጠይቃለን ማለት ነው በአፋን ኦሮሞ ቶላን አከኮ በሬዳዳ እንላለን ቶላ እንደኔ ቆንጆ ነው ይሆናል በአማርኛ ማለት ነው አፋን አማርፋዳን አከሲና ሶ ለምሳሌ መልሱ ምንድነው ለኪ አይ ካለ ለኪ ነው ኤዬ ካለ ደግሞ አዎ ነው ሶ እዚህ ጋር ለኪ ቶላን አከኬ ቶላ እንዳንተ በሬዳ ሚቲ ቆንጆ አይደለም ሚቲ ማለት አይደለም ማለት ነው ቶላ እንዳንተ ቆንጆ አይደለም አይ ቶላ እንዳንተ ቆንጆ አይደለም ማለት ነው ለኪ ቶላን አከኬ በሬዳ ሚቲ ብለን ስንመልስ ማለት ነው ሌላ ለምሳሌ ቢፍቱን ኒበሬዲ ቢፍቱ የሴት ስም ነው ሶ ቢፍቱ ታምራለች ማለት ስንፈልግ ምንድነው ምንለው ቢፍቱን ኒበሬዲ ብለን እንጠይቃለን ቢፍቱን ኒበሬዲ ቢፍቱ ታምራለች ማለት ነው ኤዬ አዎ ቢፍቱን ኒበሬዲ አዎ ቢፍቱ ታምራለች ኤዬ ቢፍቱ ኒበሬዲ አዎ ቢፍቱ ታምራለች ለኪ ከሆነ ደግሞ ለኪ ቢፍቱን ሂን ኒ በሚለው ጋር ሂን እናደርጋለን እዚች ጋር ለኪ ቢፍቱን ሂን በሬዱ ካለን
አይ ቢፍቱ አታምርም ማለት ነው ሌላ ለምሳሌ ምንድነው የሚለው እዚህ ጋር ዳቦ አለ ብለን መጠየቅ ስንፈልግ ምንድነው ምንለው ዳቦ አለ ለማለት ዳቦን ጅራ ነው ምንለው ዳቦን ጅራ ዳቦ አለ ጅራ ማለት አለ ማለት ነው እዛ መልሱ ምን ሊሆን ይችላል ዳቦን ሂንጅሩ ማለት የለም ማለት ነው ዳቦ የለም ዳቦን ሂንጅሩ ዳቦ የለም ካለ ደግሞ ዳቦን ዳቦን ንጅራ እንላለን አዎ ዳቦ አለ ማለት ነው ሌላ አሲ እዚህ ማለት ነው አሲ ጅርቲ እዚህ አለች ማለት ነው አሲ ጅርቲ ማለት እዚህ አለች ማለት ነው አሲ ጅርቲ እዚህ አለች ለኪ ካለ አይ ማለት ነው ለኪ ኢሼን እሷ ነው አሲ ሂንጅርቱ አይ እዚህ የለችም ለኪ ኢሼን አሲ ሂንጅርቱ አይ እዚህ የለችም እሷ እዚህ የለችም ማለት ነው ብዙ ሰው ሲሆን ደግሞ ለምሳሌ አስ ጅሩ እዚህ አሉ ማለት ነው እዚህ አሉ ማለት ብለን ለመጠየቅ ስንፈልግ ደግሞ አሲ ጅሩ እንላለን ጅሩ ብዙ መሆናቸውን የሚያሳይ አስ ጅርቲ ካልን ቅድም ለሴት ነበር አሁን ብዙ ከሆነ ደግሞ አሲ ጅሩ እንላለን አስ ጅሩ ማለት እዚህ አሉ ማለት ነው ካሉ ኤዬ አሲ ጅሩ እንላለን ኤዬ አሲ ጅሩ አዎ እዚህ አሉ ከሌሉ ደግሞ ለኪ አሲ ሂን ጅራን እንላለን ማለት ኖ ማለት ነው ለኪ ማለት ኖ ከዛ አሲ ሂን ጅራን ካለን እዚህ የሉም ማለት ነው ለኪ አሲ ሂን ጅራን ካለን አይ እዚህ የሉም ይሆናል ለወንድ ደግሞ ሲሆን ለምሳሌ ኢኒ አሲ ጅራ ብለን መጠየቅ ስንፈልግ እሱ እዚህ አለ ኢኒ አሲ ጅራ እሱ እዚህ አለ ኤዬ ኢኒ አሲ ጅራ ኤዬ ኢኒ አሲ ጅራ አዎ እሱ እዚህ አለ ኤዬ ኢኒ አሲ ጅራ ማለት አዎ እሱ እዚህ አለ ብዙ ሆኖ አዎ እዚህ አሉ ለማለት ስንፈልግ ኤዬ አሲ ጅሩ እነሱ ብዙ ስለሆኑ ኢኒ አሲ ጅራ ካልን ደግሞ አዎ እሱ እዚህ አለ አሲ ጅርቲ ካልን ደግሞ አዎ እሷ እዚህ አለች ማለት ነው ሌላ ደግሞ እዚህ ጋር ምንድነው ለምሳሌ ና ወጂን ከኔ ጋር ማለት ነው ና ወጂን ከኔ ጋር ሲርቡ ንደንዴሳ ብለን ስንጠይቅ ከኔ ጋር መደነስ ትችላለህ ወይም ትችያለሽ ለወንድም ለሴትም ማለት ነው ና ወጂን ሲርቡ ንደንዴሳ ከኔ ጋር መደነስ ወይ መጨፈር ትችላለህ ወይም ትችያለሽ ብለን ስንጠይቅ ምንድነው ምንለው በአፋን ኦሮሞ ና ወጂን ሲርቡ ንደንዴሳ ብለን እንጠይቃለን ከዛ ወይ ደግሞ ከጠየቀን ሰው ኤዬ ሲወጂን ሲርቡ ነን ደንዳአ አዎ ካንተ ጋር መደነስ እችላለሁ ኤዬ ሲወጂን ሲርቡ ነን ደንዳአ አዎ ካንተ ጋር መደነስ እችላለሁ ሲወጂን ሲርቡ ሂንደንደው ካልኩ ግን ካንተ ጋር መደነስ አልችልም ማለት ነው ሂንደንደው ካለ አልችልም ነው ነን ደንዳአ ካለ ደግሞ እችላለሁ ነው ሌላ ደግሞ እዚህ ጋር ፈከኛፍ ኩን ኪታባ ይህ መጽሐፍ ነው ብለን ስንጠይቅ እንደዛም ሌላ የተለያየ ነገር መጠየቅ እንችላለን ኩን ይወንት ኢዳ ኩን ያከና ስንል ይህ እንትን ነው ይህ ምንድነው ይህ እንደዚህ የተለያየ እንትን መጠየቅ እንችላለን ማለት ነው ስለዚህ ኩን ማለት ይህ ማለት ነው ኩን ኪታባ ማለት ደግሞ ይህ መጽሐፍ ነው ብለን ስንጠይቅ ምንድነው ምንለው መልስ ላይ ለምሳሌ ኤዬ ኩን ኪታባ አዎ ይህ መጽሐፍ ነው አዎ ይህ መጽሐፍ ነው ኖ ኩን ኪታባ ሚቲ ካልን ደግሞ አይ ይሄ መጽሐፍ አይደለም ለኪ ኩን ኪታባ ሚቲ ሚለውን እንጨምርበታለን ማለት ነው አይ ለማድረግ ከፈለግን ሌላ ደግሞ ምንድነው እዚህ ጋር ለምሳሌ ኤሰ ቱርቴ ማለት የት ነበርክ ወይም የት ነበርሽ ማለት ነው ኤሳ የት ነው ቱርቴ ደግሞ ነበርክ ወይም ነበርሽ ማለት ነው ለወንድም ለሴትም ኤሰ ቱርቴ ካለ የት ነበርክ ወይም ነበርሽ ማለት ነው ከዛ መልሱ ምን ሊሆን ይችላል ኩታኮ ክፍሌ ማለት ነው ኮ ማለት የኔ ማለት ነው
የኔ ከሆነ አንድ ላይ ደግሞ በአማርኛ ክፍሌ እንለዋለን ኩታኮ ኬሰን ቱሬ ክፍሌ ውስጥ ነበርኩ ኩታኮ ኬሰን ቱሬ ክፍሌ ውስጥ ነበርኩ ብለን መመለስ እንችላለን ማለት ነው ሌላ ለምሳሌ ዴሙ ኒደንዴሳ መሄድ ትችላለህ ወይም ትችያለሽ ብለን ስንጠይቅ ምንድነው በአፋን ኦሮሞ ዴሙ ማለት መሄድ ነው ዴሙ ኒደንዴሳ መሄድ ትችላለህ ወይም ትችያለሽ ከዛ በኋላ መልሱ ምን ሊሆን ይችላል ኤዬ ዴሙ ነን ደንዳ አዎ መሄድ እችላለሁ ኤዬ ዴሙ ነን ደንዳ አዎ መሄድ እችላለሁ ለኪ ዴሙ ሂንደንዳው ቢል ኖሮ ደግሞ አይ መሄድ አልችልም ማለት ነው ለኪ ዴሙ ሂንደንዳው ለኪ አይ ማለት ነው ዴሙ ሂንደንዳው ካልኩ ደግሞ መሄድ አልችልም ማለት ነው ለኪ ከሆነ መልሱ ማለት ነው ሌላ ለምሳሌ ሆጂን ኬት ማለኒ ስራህ ምንድነው ስራሽ ምንድነው የተለያየ ጥያቄ ደግሞ እዚህ ጋር ምንድነው ስራህ ምንድነው ማለት ስንፈልግ በአፋን ኦሮሞ ምንድነው ምንለው ሆጂን ኬ ማሊ ስራህ ወይም ስራሽ ምንድነው ሆጂን ኬ ማሊ ስራህ ምንድነው አኒ ባራታዳ ሊል ይችላል ወይም ልንል እንችላለን አኒ ባራታዳ እኔ ተማሪ ነኝ አኒ ባራታዳ እኔ ተማሪ ነኝ አኒ ባራታዳ ከዛ ምን ልንል እንችላለን ማል በረቹቲ ጅርታ ምን እየተማርክ ነው ማል ማለት ምን ማለት ነው በረቹቲ ጅርታ ማለት እየተማርክ ነው ስለዚህ አንድ ላይ ማል በረቹቲ ጅርታ ማለት ምን እየተማርክ ነው ብሎ ሲጠይቅ አፋን ኦሮሞ በረቹቲ ጅራ አፋን ኦሮሞ በረቹቲ ጅራ አፋን ኦሮሞ እየተማርኩ ነው ብለን እንመልሳለን ማለት ነው ወይ የተጠየቀው ሰው እንደዛ ብሎ ሊመልስ ይችላል ምን እየተማረ አፋን እንግሊፋም ይሁን ሳይንስ ባዮሎጂ ያው እየተማረ ያለው ነገር ባዮሎጂ በረቹቲ ጅራ ሊል ይችላል አፋን በረቹቲ ጅራ የተለያየ መልስ መመለስ ይችላል ማለት ነው ሶ ምንድነው ምንለው አፋን ኦሮሞ ከሆነ አፋን ኦሮሞ በረቹቲ ጅራ ብሎ መመለስ ይችላል ማለት ነው ሌላ መጨረሻ ላይ እዚህ ጋር ምንድነው ማኒ ኢሳ ኢሳካሚ ማኒ ኢሳ ኢሳካሚ ማኒ ኢሳ ኢሳካሚ ማኒ ኢሳ ማለት ቤቱ ማለት ነው ማኒ ሼ ካለ ደግሞ ቤቷ ማለት ነው ኢሳ ሚለው ሼ ከሆነ ማለት ነውና ማኒ ኢሳ ኢሳካሚ ካለን ቤቱ የትኛው ነው ቤቱ የትኛው ነው ማኒ ኢሳ ኢሳሰና ቤቱ ያ ነው ያ ማለት ኢሳሰና ካለን ያ ማለት ነው ኢሳካና ካለን ደግሞ ይሄኛው ነው ማለት ነው ካና ካለ ይሄ ማለት ነው ኢሳ ካለን ደግሞ ያ ነው የሚሆነው ስለዚህ ማኒ ኢሳ ኢሳሰና ካለን ቤቱ ያ ነው ማለት ነው ኢሳካና ቢል ደግሞ ይሄኛው ነው ይሄ ነው ማለት ነው ሌላ አከሚቲ ሴንቴ እንዴት ገባ አከሚቲ ሴንቴ እንዴት ገባ ወይም እንዴት ገባሽ ማለት ነው ባልባልቻ ባኔን ሴኔ በሩን ከፍቼ ነው የገባሁት ወይም በሩን ከፍቼ ገባሁ ነው የሚለው የተለያየ መልስ ሊኖር ይችላል እዚህ ጋር ግን በሩን ከፍቼ ገባሁ ማለት ባልባልቻ ባኔን ሴኔ ማለት ነው አከሚቲ ሴንቴ ለሚለው ጥያቄ ማለት ነው ይሄንን ይመስላል ዛሬ ይዤላችሁ መጣሁት ስለተከታተላችሁኝ በጣም አመሰግናለሁ በሌላ ቪዲዮ እስክንገናኝ ደህና ሁኑልኝ ቻናላችንን ያልተቀላቀላችሁ ቴሌግራም እንድትቀላቀሉ ጠይቃችኋለሁ በሌላ ቪዲዮ እስክንገናኝ ደህና ሁኑልኝ